this video is for everyone በጣም የሚገራርም አድቫይስ ለሌላ ሰው የሚሰጥ ግን ለራሳቸው መቼም ተጠቅመውበት ማያውቁ ማለት ነው። so the problem is እንደኛ አይነት ሰዎች እኔም እንደዛ ማድረግ አይነት ሰው ነኝና one of the biggest things like ችግር ነው ብዬ ማስበው እዚህ ውስጥ ለሌሎች እንትናችን ምክራችንን ስንሰጥ እኛ የምናስበው ከነገሩን ታሪኮች or whatever they told us የሆነ ስለተጨነቁ ችግሩ ስላሉ ብዙ ያላዩት ፖይንት አለን ብለን በቃ እነሱን ገጣጥመን በእኛ ቤት ምክር ሰጥተናል ብለን ነው የምናስበው። ግን usually እንደዚህ የምንሰጣቸው ምክሮች ከራሳችን ኤክስፒሪየንስ ከራሳችን whether you say trauma ብትሉትም ኤክስፒሪየንስ ብትሉትም usually ከዛ የመነጨ ነው ምክር የምንሰጠው ማለት ነው። እና እነዛ ምክሮች ደግሞ usually ለሌላ ሰው አካፍለናቸው በጣም ውጤታማ ይሆናሉ። ግን የኛ ህይወት still chaotic ነው እና one of the biggest things you can do is ይሄን ለማሻሻል እና የተሻለ ኑሮ እና የተሻለ ህይወት ለመምራት whenever you give an advice ለሆነ ሰው በጣም ደስ ባይልም ለእናንተ ምክር ስትሰጡ you should think ያኛውን የሰጠሁት ምክር whether it applies to me እና እኔ እንዴት መጠቀም እችላለሁ ይሄን ምክር ለሰው because ሁሉ ጊዜ ስንሰጥ በጣም የሚገራርም ምክር እንሰጣለን ግን ራሳችን ላይ መቼም ተግብረን አናውቅም ማለት ነው። so you should take your own pill ማለት ነው።